ስድ አንቺ ያላሳረፍሽውን እዚህ እንዴ አርጋ ያሳደኩሽ ሎግ ማረጋ ባቃሻለህ ብያቺ አንቺ ማፈሪያ በእናትህ ከዚህ በላይ መሄድ አልፈልግም። ቆይ አንቺ ማን አስገድዶሽ መጣሽ? ለምን አትመለሽም እንዴ? ይሄ ሁሉ መንገድ ነው የምመለሰው? ይኸውልሽ ልጁ እዚህ ጋር ማንም ያልደከመው ሰው የለም። እሺ ደግሞ አትምጪ ብዬሽ ነበር አይደል? እዚህ ግን የሆነ የተለየ ነገር ያለ ያስመስልሽው። ዳይመንድ አንደርስም እንዴ? ደርሰናል። ትንሽ ነው የቀረው። ይኸውልህ ያንን አያችሁት? እዛ ያለውን ቤት የአደይ እናት ቤት ነው። እና ዳይመንድ አደይ እናቷ ቤት ትመስላለች። እሱን ስንደርስ የምናየው ይሆናል። ግን ምናልባት እዛ ባትሆን እንኳን አባቷ ጋር ነው የምትሆን። የአባቷ ቤት ደግሞ ትንሽ ራቅ ይላል። እዛ እንሄዳለን። ምን? እኔ ከዚህ በላይ ወዴትም መሄድ አልፈልግም። ሊዱ ደርሰናል እያለሽ እኮ ነው። አልሰማሽም እንዴ? ይኸውልሽ ከዚህ በላይ ጭንቀት አትሁኝብኝ እሺ? ይኸውልሽ ሊዲያ፣ እዚህ አካባቢ ቆንጆ ቆንጆ የተራቡ ጅቦች አሉ። ነግሬሻለሁ። ልጅ ጠንቃቃ ብትይ ነው የሚሻልሽ። ጅብ? አዎ ጅብ። እንሂድ በሉ። አንቺ አመዳ ምን ሆነሽ ነው በጠዋት ክፍሌ ድረስ ገብተሽ የቀሰቀሽ? ምንም አልሆንኩም። መነሳት ስላለብሽ ቀሰቀስኩሽ። አሁን ልረፍበት። ከክፍሌ ውጭልኝ። አንቺን ባዴ ቦታ እዚህ መኝታ ክፍል ውስጥ ሆነሽ ማየት እንዴት ያስደስታል መሰልሽ? አንቺ የተረገምሽ ሰይጣን ይሆንሽ ልጅ። ሰይጣን ብትሆኝም ከእኔ አትብሽም ብለሽ ነበረ። ከረሳሹ ላስታውስሽ። አልረሳሁትም። አሁንም ጠብቂ። እንዴት መጫወቻ እንደማደርግሽ ታያለሽ። ማን ተጫዎች ማን መጫወቻ እንደሆነ አሳይሻለሁ። አሁን እኮ የባርኪ ሚስት ሳትሆኚ የቤታችን ተራ የቤት ሰራተኛ መሆንሽን አትርሽ። ደግሞ ለማየ ካሁን በኋላ ምንም ብትያት አታምንሽም። አሁን በዚህ ሰዓት አንቺ ማስወጣት ካለብኝ እችላለሁ። ቆይ ራስሽ እንዴት ነው የምታዩ? አንቺ ማንሽ ነው እኔን ከቤት የምታስወጪ? እባክሽ ፍቅር ስለሆንኩ ነው። የዚህ ቤት ባለቤት እኔ ነኝ። አንቺም ሊዱም አደይም ከዚህ ቤት ጥርግርግ ብላችሁ ትወጡልኛላችሁ። እንዴ ብስ ሊዱ ከወጣች አብራት ነው የሚወጣው። አሁን ሴት አለ አደይም ፍለጋ ገጠር ለገጠር እየተንከራተተ ነው። ምስኪን አፍቃሪ። አደይም በጣም ነው የሚያፈቅራት። አፍሽን ዝጊ። ዴቭ አደይም ፍለጋ አልሄደም። እውይ ራስሽን አታታልይ ሞኝ። እሱ እዛ አደይን ለማግባት ቤተሰቦቿን ይጠይቃል። አንቺ እዚህ ዴቭ ዴቭ ትያለሽ። ቤዛ ይሄንንማ ማመን ይገባሻል። ትንሿ ሰይጣን። ማንም ሰው አንቺን አይፈልግሽ። ትሰሚኛለሽ? የማታውቂውን ነገር አትለፊፊ። ምንም ቢሆን እኔ ዴቭ ስርስር እያልኩኝ ክብሬን ጥዬ እናቱ ቤት አልገባሁም። ዴቭ ራሱ ነው ሰተት ብሎ ቤቴ ድረስ የገባው። ምን አልሄድኩበትም። አንቺ ግን ባርኮት ላይ ጥገኛ ሆነሽ የምትኖሪ ተራ የቤት ሰራተኛ ነሽ። በቃሽ ፍቅር፣ አብሽን ዝጊ። ይሄን ሁሉ ነገር እኮ የሆንኩት ባንቺ ምክንያት ነው። አሁን ከህይወቴ ውጪልኝ በቃ። አንቺ እኔን መታሽ? ቤዛ አርሰሻለሁ። ቤዛ ምንድን ነው የምትጨኝ? እማዬ የቤት ሰራተኛ ብለን ያስገባናት ልጅ ጋኔል አለባት። ምንድን ነው የምትይው ፍቅር? አዎ እማዬ፣ በጊዜ ከዚህ ቤት የማናስወጣት ከሆነ በእንቅልፍ ልቧ እየመጣች ሁላችንንም ነው አንቃ የምትገለን። ፍቅር ምን ነው ዋሻ? ዛሬ በጠዋት ክፍል የመተሽ ታስፈራሪኛል ነበር። እውነት ነው ቤዛ? አረ እኔ ምንም ያደረግኩት ነገር የለም እማዬ። ፍቅር አውቃ ነው። ውሸታም። ጠዋት ቢላ ይዘሽ አንቅሽ ምን እያደረግሽ ነበር? እማዬ ቤዛን የምታስወጫት ከሆነ እሰየው። አይካልሽ ግን አባቴ ጋር ይሄዳል። የሆነ ነገር በተፈጠረ ቁጥር አባቴ አባቴ አትበይ። ለምን አሁን ጥሩ ጋትም? እማዬ ይሄ የአንቺ ምርጫ ነው። እሺ ይቅርታ ቤዛ፣ ከዚህ በኋላ እዚህ ቤት መቀጠላችን። ለምን? በእውነት ፍቅር ውሸቷን ነው። እኔ እንደዚህ ነገር የለብኝም። ለአንቺ መች ታወቅሽና? በልብስሽን ያዥና የቀረሽን ብር ይዘሽ ውልቅ በይ። ቆይ የምራቸውን ነው እኚህ ሴትዮ? ወይኔ ቤዛ፣ አሁን የት ነው የምሄደው? ለነገሩ እንኳን አስወጡኝ። ኢላዬ ጋ ሄጄ እኖራለሁ። የመንደሩ የመጨረሻ ቤቶች ተለቅ
እዋል በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65,000 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት በካሬ እስከ 20 ሺህ ብር ቅናሽ የተደረገባቸው ግንባታቸው 50% በደረሰው ብሎኮቻችንና ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያ ማለትም ከ475 ሺህ ብር ጀምሮ ከ60% የባንክ ብድር አማራጭና እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከባለሀያዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ አሁኑኑ ይደውሉ። መልካም እድል። ዲኤምሲ ሪል ስቴት። ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ። አሁን ምንም ብሎ ነው የወሰዳት? አሁን እሱ ምን አይነት አባት ነው? እንዴት ነው ልጄን የወሰደብኝ? ለምንድን ነው የወሰደብኝ? ወይኔ ጉዴ! ልጄን ገደለብኝ። በቃ ወይ ከትዳር ያሉ ወይ ከልጅ ያሉ። ምነው አልመጣሽ? እዛው በቀረሽ። ኧረ እማዬ ተረጋጊ። ኧረ ብርሃን አረጋጊያት። የሰው ለቅሶ መስሎት እንዳይመጣ። ለምን ተረጋጊ ትሉኛላችሁ? አሁንም ሀገር ይስማው ይስማው። ልጄን ወሰደብኝ እኮ። ኧረ እማዬ ተረጋጊ። ያምሻል፣ እንደዚህ አትሁኚ። ምነው ብሎ ነው የወሰዳት? ልጄን ገደልብኝ እኮ። ወይኔ አደይ ሞተች? አዎ ገደልብኝ፣ ልጄን ገደልብኝ። ምንድን ነው? ቆይ ተረጋጊ እንጂ። አደይ ምን ሆና ነው? ቆይ እንዴት ደመቀ? ምን ሰምታችሁ ነው ግር ብላችሁ የመጣችሁት? ልጄ ሞተች እንዴ? ማን የገደላት? ደማ አሺ ደም ወንድም እንዴት ነሽ ብርሃን? አደይን ፍለጋ ነበር የመጣ ነው። አደይ የለችም እንዴ? አደይ አባዬ አሁን መጥቶ ወሰዳት። ቆይ ምን ብሎ ነው የወሰዳት? ቆይ እናንተ እነማን ናችሁ? ለምን መጣችሁ? እሱ ዴቭ ይባላል። እሷ ደግሞ እህቱ ናት። አደይ የምትሰራበት ቤት ነው የሚኖሩት። ከዛ ድረስ ለፋችሁ ደክሟቸዋላ። በሉ ግቡ፣ አረፍ በሉ። ሂጅ ብርሃን፣ እርጎ አምጪላቸው። ኧረ እሜ ብዙ አንቆይም። አደይ እዚህ ከሌለች ወደዛ እንሂድ እንጂ እዚህ የምናደርጋለን። አዎ ደማ፣ አንተ ከመጣህ ከጋሼ ዘንድ ሄደን ገጥመን አደይን እንመልሳታለን። እስካሁን ራሱ ብቻዬን ስለሆንኩ ነው ያልሄድኩት። አሸናፊ አንተ እንደዚህ አታድርግ። ይሁን 3 ወንዶች አሉ አይደለ? እነሱ ይበቃሉ። አንተ የእኛን ጉዳይ ስትፈጽም እኮ እናትህን ችላ ብልሃታል። እልቅ እሷን ማን አላት ያለንተ? ሂዲያት ልጅ። አሹ እሜ ታመመች እንዴ? አዎ ታማለች። የሚደመ በቃ አሹ አንተ እሷ ጋር ሂድ። እኔ አካባቢውንም ቤቱንም ስለማውቀው እኔ እበቃለሁ። እሺ ደማ፣ እንኳን መጣችሁ። እኔ ደግሞ ሜጋ ደርሼ እመለሳለሁ። እሺ እደርስባችኋለሁ። ታዲያ ጠንቀቅ። እሺ እሺ፣ ችግር የለም። ምንድን ነው? ቆይ እዚህ ቤት ዳይመንድ ግን ስንት እናስራለን? ሁሉንም እምዬ የምትለው እባክሽ አቀባጥሪ። የምትቀመጭ ከሆነ አርፈሽ ተቀመጭ። ዴቭ እኛ እንሂድ። ወዴት ነው የምትሄደው ዴቭ? ይኸውልሽ ሊዱ፣ አደይን ፍለጋ ነው እሺ የምንሄደው። ብርሃን እባክሽ እንዳትንቀሸቀሽ፣ ጠብቂያት። እሺ ዴቭ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እናንተ ስለመጣችሁ ተረጋግቻለሁ። አደራ ልጆቼ፣ ራሳችሁን ጠብቁ። እያያችሁ ገባቤ እንዳልጎ ነገር ስጫት እስቲ ልጅ። እርጎ ላምጣልሽ ሊዱ? ኖ እኔ ፍሌቨር የሌለው እርጎ አልወድም። እሱ ደግሞ ምንድን ነው? ምን አለች? ታያት እማዬ፣ ልጅቷ ቀበጥ ናት። እንግዳማ እንዲህ አይባልም። ብርሃን የሆነ ነገር አምጭላት። አሁን ውሃ ጠምቶኛል፣ ምግብ አቅርቢልኝ። ውሃማ ምን ይጠቅማል ልጄ? ምን ያደርጋል? እልቅ ለጥም የሚሆነውን ቅራሪዋን አምጭላት፣ እህልም አቅርቢላት። ውይ እኔ ልጄን ተንከራተትሽ አይደል? እኔ ልንከራተት ደክሞታል። አስገቢያታ። ምን መንከራተት ብቻ? እያደይ ናት። አቧራው፣ ፀሐዩ፣ በቃ እዚህ ሀገር ሁሉም ነገር ደስ አይልም፣ ይደብራል። ሲጀመር አንቺ እዚህ ምን ልትሰሪ መጣሽ? እህቴ እዛ እያለች ቁም ስቅሏን ስታቢያት አልነበር? አሁን ምን ትሰሪያለሽ እዚህ? ማን አደይን ፈልጎ መጣ? ዴቭ ብቻዬን ጥሎኝ ከሚመጣ ብዬ ነው። እዛ ደግሞ ከፍቅር ጋር ከመዳረግ ብዬ ነው የመጣሁት እኮ። አንቺ መቼ ጠፍተሽኝ? ተው እንጂ ልጆቼ፣ አትጣሉ እንጂ። ይልቅ ብርሃን የምትፈልገውን አርጊላት። የአደይንም ቀሚስ ስጫት። እንዲህ በሱሪ ሆና ይተናኮሏታል። ቅራይ ጠጭ ያለሽ ራስሽ እዛው ጠጪ። እኔ አልጠጣም። ሊዱ አትቅበጪ። እኔ ገና ብዙ ስራ አለብኝ።
ውሃ ጠማኝ አልሽም እኮ ቀራሩን ጠጫ። ልታሰክሩኝ ነው እንዲጠላ ጠጭ የምትሉኝ? ብርሃን አሰሚኝም? ውሃ ጠምቶኛል ስጭኝ። ሊዱ አትቅበጪ። ቤቴን የመጣሽው ልታጅኝ እንዳትሞክሪ። ኧረ እማዬ ታያት፣ ልማዷ ነው። ከዚህ ልብስ ውጭ አታውቅም። ሊዱ የአደይ ልብስ ልስጥሽ? ነው እኔ አልፈልግም። ሰማሻት እማዬ? ምን ነው ልጄ፣ ቀሚስ አትወጂም እንዴ? በእኛ አካባቢ እኮ ይህ አለባበስ ለነገረኛ ያጋልጣል። ጎረምሶች ካዩሽ ይጎነትሉሻል ብዬ እኮ ነው። ቀሚስ አትወጂም እንዴ? ነው እኔ እንዲህ ተመችቶኛል። ያደይ እናት አይጨነቁ። ከእሷ ጋር እኔ ልብላ። ማዘር ከፈለግሽ አትቢ። እኔ ውሃ ልቀዳ ልሄድ ነው። ስለዚህ መብላት አለብኝ አለብኝ። አዎ አዎ ልጄ፣ አፋችሁ አድርጉና አብራችሁ ሂዱ። የት ነው የምንሄደው? ብርሃን ውሃ ልትቀዳ ትሄዳለች። ሁለት የሆናችሁ እንደሆነ ማንም አይናገራችሁም። እርስ በርስ ትጠባበቃላችሁ። እቺ ሰው መስላሽ ነው እማዬ? እሷ ተማምኝማ አልጓዝም። ምን እያደረግሽ አንቺ ደነስ? ሻንጣሽን በማውጣት እያገዝኩሽ ነው። ቤዛ መልካም ዙረት ይሁንልሽ። ትሰምኛለሽ ፍቅር፣ ከዚህ ቤት ስላስወጣሽኝ ከህይወትሽ ያስወጣሽኝ እንደምስልሽ። እሺ ቤዛ፣ ምንም ላታመጪ ዝም ብለሽ አትቀባጥሪ። እሺ ቻው። አንቺ ውሻ፣ እኔ ላይ ነው በር የዘጋሽው? ቆይ አሳይሻለሁ። እሺ ለምን ደሞ አታነሳው? እባክህ የጌታው ጮኛ አደይ እንዴት ነሽ? እንደው ስንቷ ሴት የተመኘችውን ይህን የመሰለ ሸበላ አላገባም አልዳርም ብለሽ ወደ ከተማ መኮብለልሽ ምን ብለሽ ነው? ወይስ እኛ ሳናውቀው እዛ ከከተማ ሰው ፍቅር ይዞሽ ሆኗል? ይሄ ጥፋት ያባቷል። ይኸውልህ እንደሳቸው እልኸኛ እንደሳቸው ኃይለኛ አድርጎ አሳደጓት። በኋላስ ራሳቸው ላይ ተጫወተችባቸው፣ ዘነጠችባቸው። አሁን ግድ የለሽ አባትሽንም በስተርጅና አታሳፍሪያቸው። እሺ በይና ለታጨንዲ ሰው ተዳሪ በቃ። ደግሞ የሚገርመኝ ነገር የጋሽ ልጆች ሁለቱም በውበት ላይ ውበት እኮ ነው የሚጨምርላቸው። ግን ሁለቱም ፈዛዛ ሆኑ። እንዲሁ ምን አለ አንቺ እንኳን ነቃ ቤቲ ምን አለበት? የቄው ሰውስ ምን ይልሻል? ፍቅሩን ሰው መጥፎ አሁን ጌታ የጌታ ልጅ እሱን አላገባም አልዳርም ብላ በግድ ታስራ ተዳረች ሲባልስ እንደኔው ምን ይላል? ኧረ ግድ የለሽ ወሬያችሁን ተውና ውጡ። አንቺ ማፈሪያ፣ በተከበርኩበት ሀገር ምን ይሁን ብለሽ ነው ጥለሽኝ ጠፍተሽ ሄድሽው? አሁንም ቢሆን ልቀቀኝ፣ ልሄድበት አባዬ። መቼም ቢሆን አንተ የመረጥክልኝንም አላውቀው ስለ ገንዘብ ብዬ አላገባም። አንቺማ አደግሽና እኔ ጋር ፍላፊት ከፍቺ። አንቺ ከንቱ፣ ይህን ሁሉ ነገር አድርገኝ እንኳን እኮ አባዬ የምልህ ስለማከብር ነው። ክብር ካልወደደልህ ግን አባቴ አይደለም። አንቺ ነሽ የኔን አባትነት የምትሰርጂው። አንቺ ገልቱ፣ እንደ አባቴ ማሰብ ካልቻልክ አባቴ እስካልሆንክ ድረስ የፈለግኩትን ማድረግ እችላለሁ። ይኸውልሽ ይህን ከንቱ ሀሳብሽን ተይና ድል ባለ ሰርግ ደግሼ ልዳርሽ። ደጋግሜ ነግሬሃለሁ። እኔ የማላውቀውን ሰው አላገባም። እስካሁንም በሰው ሀገር ስንከራተት የኖርኩት እናቴን ለማሳከም ብዬ ነበር። እንደ አባት የማታስብልኝ የማትራራልኝ ከሆነ ግን አባቴ አይደለም። ቢገባሽ እኮ ለተከበረ ሰው ነበር ልዳርሽ አልኩሽ። አንቺ ማን ስለሆንሽ ነው? ጓደኞች እንደዛ ተከብረው ወልደው ከብደው አንቺ ለማታገቢው ምን ስለሆንሽ ነው? ንገሪኝ። እኔ አደይ ነኝ አባዬ። ጓደኞቼንም ሆነ ማንንም ሰው አይደለሁም። ያንተን ሀሳብ ደግሞ መቼም አልደግፈው። እኔ ማግባት አልፈልግም። ቆይ ለምን አባሽ ነው የማታገቢው? ይህን የመሰለ የጌታ ልጅ አግኝተሽ ነው? ቆይ አባዬ እንዴት ብጠላኝ ነው አግብቶ ሱስ ከፈታ ሰው ጋር ካልተዳርሽ የምትለኝ? ምንም ቢሆን እኮ የጌታ ልጅ ነው። ቀበራር ብለሽ ነው የምትኖሪው። እኔንም እናትሽንም ትደግፊያለሽ። በዛ ላይ ነገ ጠዋት እኔም እንደፈታቸው ሶስቱ ሚስቶች እጣ እንደሚደርስብኝ አታውቅምና ነው። ቢፈታሽ ምን ቸገረሽ አንቺ? ንብረቱን ተካፍለ ልጁን ቋጥረሽ መውጣት ነው። ልጅሽ ንብረትሽ ይሆናል።
ምን ይጎልብሻል? አባዬ እኔ እንደዚህ አይነት ሴት አይደለሁም። ንብረትም ሀብትም አልፈልግም። ያለኝ ይበቃኛል። እባክህ ከዚህ ነገር አስወጣኝ። የራሴን ህይወት ልኖርበት። እኔን አባትሽን አዋርደሽ በሰላም እኖራለሁ ብለሽ አታስቢው። አሁን ከስንቱ ጋር ተባለሁ። ይልቅስ አሁን ወስጄ ከማስረከብሽ እሺ በይና ድል አድርግ ልዛርሽ። የፈለገውን ነገር ማድረግ አትችልም። ነፍሴ እኔ እንጂ አንተ አይደለችም። ያለ ፍቃድ አንድም ነገር አታደርግም። እሱ ምን እንደማደርግ እኔ ያሳይሻለሁ። ያችን እህት ደህናዋን ልጅ እንኳን እህትሽን ትቢት አስተማርሻት። እናቷን እንጂ የምላትን አትሰማም። ይቺ ቆይ ምን ብላ ትስማ? ምንም ቢሆን እኮ አባቷ ነኝ። ምንም ቢሆን አባቷ ነኝ እኮ። አባትነት ይሄ አይደለም። ታዲያ እንዴት ነው እባክሽ? ለእኔ አባትነትን ልታስተምርኝ ነው? አንቺ ማፈሪያ። ከወለድኩሽ ሌላ ምን ላድርግ? ምን ፈልሽ? ሌላው የእናት ድርሻ ነው። ስለዚህ እኔም እንደ እናቴ ልጅ ከወለድኩ በኋላ አሽቀንጥሮ ቢያስወጣኝ እኔን ሳይሆን እሱን ነው የምትደግፈው? ሴት ልጅ ከወለደች በኋላ ራሷን ቁርር አድርጋ የምታኖርበት ገንዘብ ካገኘች ምን ያስፈልጋታል? አልፋ ልጇን ማሳደግ ነው። አትሳሳት። በአንተ መንገድ ልቀርጸኝ ከሆነ እዚህ ያስቀመጥከኝ መቼም አይሆንም። አትልፋ። በቃ ከዚህ ያስወጣኝ። የራሴን ህይወት ልኖርበት። አንተ አትኖርልኝም። እኔ ደግሞ ይኸውልሽ፣ እኔ ደግሞ ሰውየውን ለማግባት ተስማምተሽ እስካልሄድሽ ድረስ ጠልፎ እንድወስድ ነው የማደርገው። ቆይ ምን አይነት ጨካኝ አባት ነህ አንተ? አባቴ በመሆን በጣም ነው እሺ የማፍረው። በይ ደከመሽ እንዴ? ምንድን ነው? እባክህ እሱን ቤተሰብ መጣ ይሻል ነበር። ምንም ለማይጠቅመን ነገር ይዘን የመጣ ነው። ኧረ አንተ በእናትህ ዝም ብል። አታየውም እንዴ ምን እንደሚያል? እንኳን ለሱ ለእኛ ራሱ ይተርፋል። ካለሱ እኛ ምንም ነን። ባበጥ አይደለምስ፣ ዋናው ብልሃት ነው። ኧረ ኪንጎላች በእናትህ። ኧረ ፈር ደግሞ አንተ ብልሃተኛ ነኝ ምናምን ብለህ ልትወራ ነው እንዴ? ይሁንክ ጀዝባ። ዳይመንድ አንደርስም እንዴ? ደርሰናል። ትንሽ ነው የቀረው። ምን ነው ደከመህ? ቢደክመኝስ ምን አማራጭ አለኝ ብለህ ነው? ወይ ካልሆነ አንተ እዚህ ጠብቀን፣ እኔ እና እሱ ደርሰን እንምጣ። አይ መሄድ አለብኝ፣ አልቀርም። አደይ የኔ ቆንጆ ምን እያደረጓት? ያው አንድ ሁለት ጥፊ ቢያጣፏት ነው። ከዛ በላይ ምንም አያደርጓትም። እንደማይነኳ በምን አወቅ? ምን ሆና ሊደሯት እኮ ፊቷ ደግሞ እንዲበላሽ አይፈልጉም። አደይን ለማንም መዳር አይችሉም። አደይን እናገኛት። አሁን በሳዴፍ አያርለ አያርል ኪንጎ እንደዚህ አይነት ወኔ ነው የሚያስፈልገው። እንዳንተ መንበጭበጭ አይደል። ወኔ ብቻ ከሜዳዋ ፊት ነበር እንደዚህ ልትወጣጠር የሚገባው። አሁን ከሄደች በኋላ የሁሉ ወኔ ምን ይሰራል? ሰማኛል። ከኔ ጋር ባትፎካከር ጥሩ ነው። እሺ ልክ ነው። ይኸውልህ ኪንጎ ከዚህ ልጅ ጋር ባትሳፈጥ ይሻላል። በኋላ ዳይመንድ ያድነኛል ምናምን ብለህ በእኔ ተማምነህ ከሆነ ማለት ነው እኔ አላዳምጥም። እኔ ለራሴ ይኸውልህ ለአደይ ጉልበቴን እየሰበሰብኩ ይኸውልህ እንደዚህ እንደ እንትን እንደዚህ አበጥሮ ነው የሚለቅ። እሺ እነግራታለሁ። ምንድን ነው የሚልህ? የቤዛ እናት የሚያውቃቸው ሰው ጠፋ። በዛ ላይ ቤዛም ስልክ አታነሳም። ይሁን የደበቀችው ነገርም አለ እንጂማ እንደዚህ አታደርግም ነበር። እንደዛ ነው ብለሽ ነው? አዎ ይላ ልጅቷ ይሁን የያዘችው ሚስጥር አለ። ሲጀመር ለምን ይመስላል እስከ ዛሬ ድረስ ከባርኬ ጋር የቆየችው? ያው ስለምትወደው የፍቅርን ጸባይ ታገሰችው። እንደዛ ባይሆን ለምን ትታገሳታለች? እሱን አይደለም የምልህ። ልጅቷ ይሁን አላማ አላት። ለምን ይመስላል እንደዛ የሆነች ይህን ሁሉ መስዋዕትነት የምትከፍለው? Millions of people invest in stocks and commodities. Thousands make a living at it, and only hundreds achieve their ነት የምትከፍለው ይገርማል። ዝናነሳሽ መጣሽ። ሰይጣን ሲጠሩት ይመጣል አሉ። ምን አልሽ አንቺ? ስራሽን ማን እየሰራልሽ ነው እዚህ የመጣሽው? ማንም እየሰራልኝ አይደለም። እና ሻንጣው ምንድን ነው? ያቺ ፍቅር ናታ የማይመስል ነገር ቀባጥራ ከቤት እንወጣ አደረገች። አልገባኝም። የባርኪ እናት አንቺን ከቤት አስወጡሽ? አዎ ፍቅር ጋኔ ያለባት ብላ ለእናቷ ነገረቻት። ከዛስ ቤዛ ደግሞ የምን ጋኔ የለው? እናንተማ ሳውቁ ምን አለባችሁ? በጠዋት ተነስታ ጩቤ ይዛ እየገባች ታስፈራረኛለች ብላ አስፈራረች። የምርሽ ነው ቤዛ? ፍቅር ግን ምን ነክቷት ነው? ደህና ስራ ፈተሽ የነበረችው ልጅ ስራ ከሰጠችሽ በኋላ አባረረችሽ? ይገርማል። የምር ፍቅር እንደዛ አደረገች?
ቆይ በምን ተጋጭታችሁ ነው? ሌሊ የምር ፍቅር አትጥመድሽ እንጂ አንዴ ከጠመደችሽ በጣም ከባድ ነገር ነው። በጣም እንጂ ላይ ምንም ባላጠፋሁት መከሬን በለው። እና ቆይ ሻንጣሽን ይዘሽ እዚህ ቤት የመጣሽው ለምንድን ነው? እኔማ ባርኪ እስኪመለስ ድረስ እዚህ ቆያለሁ ብዬ ነው የመጣሁት። ያው ናኦል ጋር ልሄድ ነበር። እዛ ደግሞ ቤቱ ጠባብ ነው። ከዛ የት ልሄድ ብዬ ስጨነቅ ለካ ኢላ ጓደኛ አለ ብዬ አስቤ መጣሁ። አረ ላጠፋሽም። እስከፈለግሽው ድረስ እዚህ መቆየት ትችያለሽ፣ እንደ ቤትሽ ማየት ትችያለሽ። ነገር ግን ቤዛ ከሌሊ ጋር በአንድም ጉዳይ ስትጣሉ ማየት አልፈልግም። ቆይ ኢላ ምን ማለት ነው እንዴ? እኮ ቤዛ እዚህ ቤት እንድትቆይ ነው? እንዴት ነው እኔ ከሷ ጋር መኖር የምችለው? አይገርምሽም? እንኳን እኔን ከመሰለች ልጅ ጋር ከአክስትሽ ጋር ይኖርሻል። ሰማት አነጋገሯን? እስኪ ተመልከታት እንዴት እንደምትናገረኝ። እንዴት ነው በዛ አነጋገሯ ከኔ ጋር የምትቆየው? ይኸውልሽ ቤዛ ከአሁን ጀምሮ ጸባይሽን አስተካኪ። ሌሊ ትውጣ ካለች ትውጣ ነው። የዚህ ቤት ውሳኔ በሌሊ ነው የሚወሰነው። እኔ ምንም ላደርግልሽ አልችልም። ከመቼ ጀምሮ ደግሞ? ከዛሬ ጀምሮ። ጥሩ ለቆማጣ አንድ ጣት ብርቁ ነው አለች እናቴ። ለነገሩ እንደዚህ አይነት ኃላፊነት ተሰጥቶች ስለማያውቅ ደስታሽን መቆጣጠር አቃተሽ። አንድ ይዤልሻለሁ። 3 ከተናገርሽ በኋላ ግን ከዚህ ቤት ትወጫለሽ። ሌሊ እባክሽ በሆነ ባሉን አትናደጂ። ቆይ እሷ እዚህ ቤት እያለች እንዴት ነው እኔ አለመናደድ የምችለው? እባክሽ ከቤዛ ጋር አትጣሉ። በተቻለችው መጠን ለመግባባት ሞክሩ። ከዛም ጓደኛ ሁኑ። በቃ እኮ እኔ ነኝ ከዚች ልጅ ጋር ተግባብቼ ጓደኛ መሆነ? እንዳታስበው የለ። አንቺም እንዳታስቢው ለሊ። አሁን ነይና ሻንጣ የመኝታ ቤት አስገቢልኝ። ጭራሽ የማን መኝታ ቤት እንዳስገባሽ ፈለግሽ? እባክሽ ደፋር። እዚህ አርፈሽ ሶፋ ላይ ተጋደ። ትሰሚኛለሽ? ወንዶች ጨቅጫቃ ሚስት አይወዱም። ዝም ብለሽ በሆነ ባልሆነ አትነታረክሽ። አሁን የምትሄጂበት አትሽ ነው? ሻንጣሽን ይዘሽ ስትንከረፈፊ መጣሹ? አይ እንደሱ እንኳን አይደለም። እና ለምንድን ነው? እሱ አይመለከትሽም። ሊዱ ውሃ ጠማኝ ስትል ነበር። እኔ ከዚህ ጠጪ። ኧረ ቆሻሻ ነው። እኔ ይሄንን አልጠጣም። እንግዲህ ጉዳይሽ። እኔ እዛ ሄደን እንምጣ። አይ ካልሽ ደግሞ እኔ ሄጄ እመጣለሁ። ይሄን ወዳጅ። ኧረ እኔ ደክሞኛል፣ የትም አልሄድም። እራስሽ ደርሰሽ ነው ይዛው። ቆይ ግን ለማን ነው የምትወስጂው? እዛ ላይ የማይ ጓደኛ አለች፣ አቅመ ደካማ ናት። ለእሷ ይሄን ውሃ ድርሼ እመጣለሁ። እሺ ሂጂ፣ ግን እንዳትቆይ። ከቆየሽ ግን የጥየሽ ነው የምሄደው። ቅርብ እኮ ነው፣ ብዙም አልቆይም። እዚህ ጠብቂ። ሌላ ጊዜ ማን እየጠበቀሽ ነው የምትቀጂው? ሌላ ጊዜም አሹ ነው ያለው ከአጠገቤ። ያው ዛሬ እናቱ ተሳመመች፣ እሷ ጋር ሄዶ ነው። እሺ ሂጂ በቃ። እሺ አልቆይም። ቤታችን እኮ ቀዘቀዘ። ወንድምሽም ስራ ነው ያለው። አሁን ስን ያለው እኔ ማማ ጋር ስመለስ ከማን ጋር ልትሆኝ ነው? የዛኔማ ዴቭ ይመጣልኛል። እኔ የምልሽ ለእነ ዴቭ ደወልሽ እንዴ? በሰላም ደርሰው ይሆን? አዎ ዴቭ ግን ስልክ አያነሳም። እማዬ ሊዲዮ የፖሰተችውን አይሽ እንዴ? እጅ ጎን ያለችው ማናት? ብርሃን ናት። ያደ የት ናት? ይኸውልሽማ እነሱ እዛ ሄዱ ፈታ እያሉ ነው። የሄዱት እኮ ሊዝናኑ አይደሉ? አደይን ይዘው ሊመጡ እንጂ። እነሱ እንደዛ አሉ እንጂ እየተዝናኑ ነው። እያየሻቸው አይደል? ሰላም እዚህ ቤት ነው። ናውር ደግሞ ማን ነው? በእርግጠኝነት እነዚህ መሆን አለባቸው። አዎ የፍቅር እናት ነኝ። እኔ ናውር እባላለሁ። ፍቅር እኮ ከትምህርት ቤት ስቀር ጊዜ ምን ሆነ የቀረችው ቤት ጤቃት ነው የመጣው። ልክ ነህ። እዚህ ቤት ውስጥ ስራ በዛባትና ክላስ መግባት ትታለች። አሁን ግን ይመጥችላታለሁ። ትምህርቷን ትጀምራለች። እና ግባ ቁጭ በል። እኔ ተመልሼ እመጣለሁ። ተጫወቱ እናንተ። ቆይ አንተ ምን ፈልገህ ነው የመጣው? ደግሞ ምን ቀረ? ኬኳን ፈልጌ ነው የመጣሁት። የትኛዋን ኬክ? ቀዩን ነው ጸይሟን? ቀዩን ነው እንጂ ቀይሟንማ ለዛው ነው ንግስት ይችልታለሁ እንዴ? እንደሷ ትይዝ ቀልድ ነው በቃ። ይልቅ ሊዱ የት ነው ያለችው? ሊዱ አደይን ተከትላ ገጠር ገብታለች። የምርሽን? አዎ ገጠር ሄዳለች። ሂድና ፈልጋት። ሄደችማ በቃ ቢስ። እኔማ አልሰናብቷት ነበር የመጣሁት።
መልእክት አድርሽልኝ። ልክ የት ልትሄድ ነው? ተሰናበተች። ከሀገር ልወጣ ነው። ትመጫለሽ? አንተ ከወጣ በቂ ነው። አሁንማ እየተመልሳ ሌላ ጥያቄ ሳትጠይቅ ከዚህ ቤት ውጣ። ከሄድኩ በኋላ ላፍቅሽ እችላለሁ። ስምህ እንኳን እያዛለኝ ናውል ነው ናውድ ነው ያልከኝ? ናውል። እሺ ናውል፣ እንዴት ነው ታዲያ? አንተስ ትምህርት ላይ ጎበዝ ተማሪ ነህ ወይስ እንደ ፍቅር ተማር ተብለን የምትማረው? ፍቅርም እኮ በጣም ጎበዝ ተማሪ ነች። አዎ በጣም ጎበዝ ተማሪ ነበረች። አሁንማ ምን ዋጋ አለው? ማነች ደግሞ እባክህ ፀጉረ ልቡታ ምን እንደ ፌንዛ እንዲህ ያደርጋታል? እባክህ ማይ ጋድ! እናንተ ደግሞ እነማን ናችሁ? አንቺኑን ጠይቅሽ እንጂ ማነሽ በይ። እኔ ሊዲያ እባላለሁ፣ ግን ሊዱ ልትሉኝ ትችላላችሁ። ሊዲያ በጣም ቆንጆ ነች። እባክህ ቆይ፣ የማን ልጅ ነሽ? የማሚና የዳዲ። ዳዲና ፍቅር ንግግሯ ደስ ያለ። ይኸውልሽ ነይማ። ልቀቀኝ! እጅ ቆሻሻ ነው። አዎ ስማ አንተ፣ ኧረ እባክህ እቺ እንደው ከጄሪ በላይ በጣም ቆንጆ ነች። በጣም አይደል? አነጋገሯ አታስጨንቁኝ፣ ልቀቁኝ! እንዴ እኔ አደይና ብርሃን ጋር ነው የመጣሁት። እሺ የእነ አደይ ዘመድ ነሽ? አየህ ዘር ማንዘራቸው እኮ ቆንጆ ነው። ለዚህ ነው አንድ ውበቱን እንደው ፍት ያደረገብሽ። አሁን በቃ እኔ አደጋ እንውሰድሽ። አይ እኔ ደክሞኛል። አሁን እሷ ጋር መሄድ አልፈልግም። ሂዱልኝ። ምን ሰርተሽ ነው የሚደክምሽ? ነይ በይ እንውሰድሽ። እኔ ደግሞ አንተ ምን ቤት ነው? ቆይ እሷ ደግሞ ምን ናት? እኔ ቀይ መታ ነው ዘመዴ ነች። አሁን ትለቋት እንደሆነ ለቀቋት። ይሄ የእርጎ ዝንብ አትገባበት የለ ደግሞ እዚህ መጣ። ቆይ እኔ የምለው አንተ አንዴ ጄሪ ጋ፣ አንዴ ብርሃን ጋ፣ አንዴ አስካሉ ጋ፣ አንዴ ምንድን ነው እንዲህ የምታነካካው? አሁን ትሄዳለህ አትሄድም ብዬ ነው የምጥልህ። አይ የምትል ከሆነ እግርህን ብዬ ነው የምጥልህ። በቃ እባክህ ደግሞ ለዚህ ሌላ ችግር ልፍጠር። እንዴት ና እንቅፋት እንቅፋት ና አችናገናላችሁዬ። አንተ ባትመጣልኝ እኮ እነዚህ ሊወስዱ። አንቺ ብርሃን ምን ሆነሽ ነው ልጅቷን የማታውቅበት ቀዬ ብቻዋን የሰደድሻት? ውሃ ልብስ እጄ ነዋ። ነኒ ስላት ደክሞኛል አለች። ታዲያ እኔ ምን ላድርጋት? ቢሆንም እንዲህ እኚህ ልክስክሶች እያወቅሻቸው ብቻዋን ተሻት ሄጃለሽ? እነ ጫን መጡ እንዴ? አዎ አሹዬ መቶ ባያስጠላኝ ኖሮ ይዘውኝ እኮ ሊሄዱ ነበር። በሉ አሁን ወደ ቤት ልሸኛችሁ፣ ኋላ ሌላ ምጣጣ እንዳይመጣ። ቀጥል። የት ሄዳችሁ? እኔ ልጄን እስካዋራ ውጭ ቆዩ አልኩ እንጂ ሂዱ አልኩ። በዛው ተመለስ። ልክታ እኔ ያውን ቶሎ ነው ሙልፍት ማን ይጠብቅልህ ነው? ቶሎ በል። ከዚህ ከጌታ ልጅ ጋር ድል ባለ ሰርግ ልዳርሽ እና እኔም ልትቀበል፣ አንቺም ተከበሪ። እኔ አላገባም አባዬ። ምንም ብታደርግ ሀሳቤን አታስቀይረኝም። አይኔ እያየ ያንን ሰውዬ ከማገባ ደግሞ በሞት ይሻለኛል። እኔ የምለው እንደዚህ አይነት ልብ ልበ ደንዳናዎች እንደዚያ ልበ ድንጋይ የሆንሽው ከየት ነው ያመጣሽው? ያንን ልብ ከአንቺና ከብርሃን ሌላ ማንን ልጅ አለኝ እኔ? ንገረኝ እስኪ። ከአንቺና ከእህትሽ ሌላ ልጅ የለኝ። ሁለታችሁንም ድሬ እናንተን ባለጸጋ ሆናችሁ እኔን ከባለጸጋ እኩል ብታደርጉ ምን አለበት? አንተ እንዴት ባለጸጋ እንደምትሆን ብቻ ነው አይደል የምታስበው? እኔ ደግሞ እንዴት ሰርቼ እናቴንና እህቴን ማኖር እንደምችል ነው የማስበው። አባዬ ቢገባ እኮ የሁሉ ነገር ለአንተ ነበር ኃላፊነቱ። ግን አንተ እንኳን ኃላፊነትህ ልትወጣ ቀርቶ ሌላ ችግር ትሆንብናለህ። አንቺ እኔ ነኝ ችግር የሆንኩት? በአንቺ አልኩን ስትነገራለኝ እድሜ ለአንቺ ይኸው በተከበርኩበት ሀገር አንገቴ እንደፍች እንደሆነ ያደረግሽ
ኤላ ምን እየበላሽ ነው ታዲያ? አትጩይብኝ ቤዛ፣ ገና እየሰራው ነው። እና ደግሞ ባርኪ ስልክ አታነሳም ብሏል። ስለተጨነቀ ደውይለት። ባርኪ አንቺ ጋር ደውሎ? አይ ኤላ ጋር ደውሎ ነው። እናትሽን ሊያገኛት አልቻለም እና ብትደውይለት መልካም ነው። ሰሚኛለሽ? በማይገባሽ ነገር አትግቢሽ። ለምንድን ነው የማያገባኝ? ይሄ ጉዳይ እኮ ከአንቺና ከባርኪ አልፎ ኤላ ጋር ደርሷል። እውነቱን ሳላቅ እውነቱን ሳላወጣ አርፌ አልቀመጥም። እሺ ቤዛ። የምን እውነት ነው የሚወጣው ደግሞ? ለምሳሌ ወንድምሽ እውነት ታስሮ ነው ቤዛ። ሲቀጥል ደግሞ ቤታቸው እውነት በአራጣ በዳሪነት ተይዞ ነው እና ደግሞ እውነት አንቺ እንዳልሽው አንቺና እናትሽ ችግር ውስጥ ናችሁ። ይሄ ሁሉ መልስ ያላገኘ ጥያቄ ነው እና አንድ በአንድ ደግሞ መልስ አገኝለታለሁ። እሺ ቆይ አንቺ ምን ምቀኛ ነሽ ግን? ቆይ ግን አንቺ አላማሽ ምንድን ነው? ለምንድን ነው ከዛ ሁሉ ጊዜ በኋላ ተመልሰሽ እዚህ የመጣሽው? እኔ ምንም አላማ የለኝም። ባርኪን አገኘሁት መጣሁ። ምንም ላታገኝ ዝም ብለሽ አትልፊ። እሺ የምርሽና የእውነት አንቺ ባርኪን ተወጪዋለሽ ነው ወይስ? ቆይ ባልወደው ኖሮ ለምን ሰራተኛ ሆናለሁ? እውነቱን ተናግሬ ከዛ ቤት አልወጣም ነበር። ሰሚኛለሽ? ዝም ብለሽ የማይሆን ነገር እየተናገርሽ ባርኪና ኤላ እኔ ላይ ያላቸውን አመለካከት አትቀይሪ። እሺ እኔ ምንም ብናገር አንቺ እነሱ ላይ ያላቸውን እምነት አልቀንስም። እሺ የራስሽ ስራ ነው። ጭራሽ አንድ ላይ ሰላም እየሰራችሁ ነው። ይህ ትልቅ ለውጥ ነው። ኤላዬ ባርኪ ደወለልህ እንዴ? ደውሎልኝ ነበር። ቤዛ ደውይለት፣ ለባርኪ ፈልጎች ነበር። እሺ እደውልለታለሁ። አንቺ ግን አልቀበጥሽም እንዴ? ምን አደረግኩ ደግሞ? አይታይሽም እንዴ? ጣል ጣል እያደረግሽኝ እኮ ነው። አንተ ደግሞ አንተን ጥዬ እኔ ወዴት ሄዳለሁ ብለህ ነው? እኔም እኮ እሱም ብዬ ነው። ልብሽን ጥለሽ ወዴት ትሄጃለሽ? እቺ ቤዛ እኮ ነች ሀሳቤን ሰርቀኝ። ተያት እባክሽ። ማሚ እንዴት ነሽ? ሰርግ ያርገሽ ምዘፍን ጥርቀይሽ ነው? አዲስ ነገር የለም። እማዬ ጋር ነበርኩ፣ አልተመለሱም እስካሁን። ካልሆነ እኔ ልሂድ እንዴ? አልመጡም? ኧረ እማዬ እንደዚህ አሙሽማ መሄድ አይሆንልሽም። እሱማ እግሬ መንችሽ ብሎ ይገኛል። ግራ ቢገባኝ የማረገው ዋጣ እኮ ነው። እሺ እኔ አሁን በጣም ደክሞኛል። የት ነው የምተኛበት ቦታ? እኔ እዚህ ጋር ጥፍልሽ ልተኛለሽ። ምን? የት? እዚህ መሬት ላይ? አዎ መሬት ላይ። እህቴ ምን ውስጥ እንደምትሰዳት የማላቅ መሰለሽ እንዴ? ኧረ ተይ ብርሃን ተይ፣ ከእሷ ጋር መፎካከር ይቅርብሽ። እኔ ልጅ እኔ ጋር ተይ። ማሚ ግን ቆይ አደይ ለምንድን ነው በግድ ሳትፈልግ የሚድሯት? እኔ መች እንድትዳር ፈልግ የሆነው ልጄ፣ አባቷ አሻፈረኝ ብሎ ነው እንጂ። አደይማ እኮ አሁን ብታገባ እኔም ወንድሜም ተገላገልን። ግን አደይን ለማትፈልገው ወንድ ስለሚድሯት ተናድጄቦታለሁ። ግን ወንድምሽ ከኔ አደጋ ምንድን ነው ግን ያለው? ማለት ምን አለው አልኩኝ እኔ። ኧረ ወንድሜ ደግሞ ከእሷ ጋር ምን ይኖራል? አደይ ሰራተኛችን ብቻ ነች። እናንተ ጥሩ ሰዎች ናችሁ። ልጄን አደይን ጠፋች ብላችሁ ልትፈልጉ መጣችሁ። መልካምና ደግ ሰዎች ናችሁ። በአሁኑ ልጄን ከዚህ ከሰውዬ ወንድምሽና ደመቀ እንደ ጉድ ካወጡልኝ ሌላ ምንም ደስ የሚለኝ ተስፋ ማረገውም ነገር የለኝም። ማሚ ግን አደይን በጣም ይወዷታል ማለት ነው? ልጅ አይደለች? ለምን አልወዳትም ብለሽ ነው እናት? ልጅ አደይ እኮ ልጄ ብቻ አይደለችም። እናንተ ጋር መታ ስትሰራ እኮ ያለ እድሜዋ ነው ያለ ጊዜዋ። እንደው ከዚህ ጉድ እንድትወጣ ብዬ እንጂ እንደ ትልቅ ነው ሀሳቧ። እስር እስሬ ስላደገች እንደ ትልቅ ጓደኛዬ ነው ማያት። አዎ ማሚ አደይ በጣም ጥሩ ልጅ ናት። ግን ከሽሮ ውጭ ምንም ምግብ አታውቅም። ያለ አቅማ ደግሞ ወንድሜ ላይ ፊት ባትል ኖሮ ጥሩ ነበር። እና ደግሞ እኔ የታገትኩ ጊዜም አደይ ነበረች ከጎኔ የነበረችው። አረ በፍጹም እንዴ! ልጄማ ባለሙያ ናት። እኔ ሙያ አስተምሬ ነው ያሳደግኳት። ያው የቀረበላትን ነው የምትሰራው። ወይ ለነገሩ ልክ ነው ማሚ። እቺ ፍቅር የተባለች የተረገመች ልጅ ነች እንደዛ የምታደርጋት።
ቆይ ግን ፍቅር ማናት? ብርሃንም ከተመለሰች ወዲያ ሁሌ ፍቅር ፍቅር እያለች ታነሳታለች። የሴትዮዋ ልጅ ናት። አዎ ፍቅር የባልቴስ ናት። ማሚ ግን እዚህ ቤት በጣም እኮ ነው የሚደብረው። እሺ ቆይ ልስፈንልሽ ወይ ልደንስልሽ? አሁን በስተርጅና ዘፈን ምን ያደርግልኛል ልጄ? እንደው አንቺና ብርሃን አንድ የሚያደርጋችሁ ነገር አለ ልበል? እኔ ከዚች አመዳም ጋር እንዴ? ኧረ ተይ ግድ የለሽም። ልጄማ ቆንጆ ናት። እንደው ዝም ብላ በፀሐዩ ስለምትንከራተት ራሷን ስለማጠብቅ ነው እንጂ ልጄማ ቆንጆ ናት። ምንም አይወጣላት። ወይ ማዘር ብርሃን እንዳይሆን ብቻ ቆንጆ አሉት። በሉ ቀልደኛ ነው። እኔ ልተኛ። አይደል እንደው አይንሽ እንዲህ እንደ ኮከብ የሚያበራው በማን አባት ወጥቶ ነው? በይ አቤት የሰውነትሽ ማማር ራሱ፣ አቤት ቁንጅና፣ አቤት ውበት አለልኝ። ከቻልክ ከዚህ አስወጣኝ፣ ካልቻልክ ግን ዝም በል። ልቤን አታድክመው። እሺ እናት አስወጣሻለሁ፣ አስወጣሻለሁ። ግን እኔ የምልሽን እሺ የምትይ ከሆነ ከዚህ አሁን አስወጣሻለሁ። ደግሞ ከኔ ምን ፈለግ? እንፈልጋለሁ አይደል? ያው ከዚህ ካስወጣውሽ በኋላ ይሄን ውብ ገላሽን አድርጌ እንዳድረው የምትፈቅጅልኝ ከሆነ አስወጣሻለሁ። አንተ ባለጌ፣ ጫፌን እንዳትነካ። ዞር በልልኝ። እንጃደይ ዞር በልልኝ። አሌ 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 ቆይ እስኪ ምን እያደረክ ነው? ምን እያደረክ ነው? ተው እንጂ ጫኔ። እችን የመሰለች ብርቱካን አባቷ እዚህ አስቀምጦልን ልጠን ሳንበላት ብንልካት ባላገር አያስብለንም? ተመልከታት እስኪ። እሱም እውነትን በጣም የምታጓጓው በጣም ግን ምን መሰለህ ጌታው እኮ ሊያገባት የፈለገው ከነ ንጽህናዋ ከነ ክብረ ንጽህናዋ ነው። አንተ ደግሞ ዶከን የባስክ ሞኝ ነህ ልበል። ስማ እዛ ከተማ ማንንም ወዲያ ወዲህ ስትል ሳታስረክበው መጥታለች ብለህ ነው? ኧረ የለም በል በሊልቅ አሁን ይኸውልህ እኛም የድርሻችንን እንድንወስድ ሂድና እዛ በሩ ጋር ጠብቅልኝ። አይደለም አለኝ። ይሄን እኔ አልፈቅድልህም። አባቷ ከሰማ እኮ ይገለናል። ለአባቷ ማን ይነግረዋል? አንተ ካልነገርከው በልበል። ልቅ ሞኝ አትሁን። ሂድና በረኛውንና ጠብቅልኝ። ኧረ እባክህ እኔ እንደሚሆን ላድርገው። አለልኝ፣ ጫፌ እንዳትነካኝ። አሁን የምናደርገው ምን መሰላችሁ? ዴቭ እዚሁ ትጠብቀናለህ። እዚሁ እናቱ በዛኛው በር በኩል እንሄዳለን። ታዲያውና ጥንቃቄ እያደረጋችሁ ተጠንቀቅ። በጣም ግን እርግጠኛ ነህ ቤቱ ያማል እንዴ? እርግጠኛ ነኝ። ቀኝ ልቅ ይቅርሽ። ደግሞ አንተ ማንኛው ነህ? ዴቭን ያዙት። ዝም በል ቆይ። ይኸውልህ እኛንም ይዙናል። ከዛ በኋላ ማንም ሰው ያስጥልን። ይዞት እኮ እየገቡ ነው። ተረጋጋ። ቆይ በቃ ይኸውልህ ና ቀስ ብለን ሂድ ከዚህ እድሜ ልካቸው የማያልፍላቸው ሰዎች። እህቴ ጣፈንቷ በቃ ልክ እንደዛች ሮማን ጓደኛ ሊሆን። አይዞሽ አትጨናነቂ። አደይ እናተርፋታለን። ከእሷ ፍላጎት ውጭ ምንም የሚሆን ነገር የለም።
እኔ በጣም ጨንቆኛላሹ። ጫኔም አለልኝም ካገኙት ሴት ጋር መተኛት ነው የሚያምራቸው። ግድ የለም ብርሃኔ፣ እኔም ደማ እስኪመጣ ድረስ ነው እንጂ መሄዳችን አይቀርም። አይዞሽ። አሁን ደግሞ መሽቷል። እህቴስ ከእነሱ ጋር ምን እያሳለፈችውን አሹ? ምንም አትሆኝም፣ አትጨናነቂ። እኔ እያለሁልሽ እህትሽ ምንም አትሆኝም። ኧረ ልቀቂ ደግሞ ሚስቴ እንዳትይኝ። የትኛዋ ሚስትህ እንዴ? አንቺ ምን ቸገረሽ? የትኛዋ ሚስቴ ብትሆን? ሰው መስለኝ ከአንተ ጋር ማወጋውስ ነገር። በላም ዞር በል ልሂድ። ወየት ልትሄጂ? ሮማንን ላገኛት። ባይሆን ጫኔ ሲል የሰማችሁ ነገር ካለ ልጠይቃት። እሺ ጠብቂ። ደግሞ ጫኔ ከመጣ እዛው እንዳያስቀርሽ። ምን ብሎ ያስቀረኛል? አደይ እንደሆነ ወስዷታል። እንደዚህ ችላ ችላ የምትይው ነገር ይጎዳሻል ብርሃኔ። መንገድሽን እያየሽ ተጓዥ። ኋላ እሺ አልነገረኝም እንዳትይ። እሺ ና በል አብረን እንሂድ። ሮማን ጫኔ ነው አይደል እንዲህ የሚጫወትብሽ? ተይ ብሏል። አትፍጭ። ለምን? ይሄ ጫኔ ነው አስሮሽ ሄሎ? አሁን ብሏል። ጫኔ ነው እንደዚህ ያሰረ። አሁን ከፍታሽኝ ማን መጥቶ ከማን ጋር ተገናኝተሽ ነበር ብሎ ነፍሴን ያስጨንቃታል። ብርሃኔ ይልቅ እሱ ግን ይሰቃል። እሳቱን አቀጣጥይና ሹራፊል። እሺ ግን እስከ መቼ ሮማኔ? ያለ እድሜሽ አግብተሽ እንዲህ የጫኔ መጫወቻ ሆነሽ ቀረሽ። እስከ ሽቶ እኔ እኮ ምን ማድረግ እንዳለብኝ ራሱ ግራ ገባኝ። እናንተ ግን ዛሬ ምን እገልጣላችሁ? ጫኔ ስለ አደይ ሲያወራ ሰምተሽዋል? አሬ የለም አልሰማውም። አደይን ያዛት እንዴ? አዎ አባዬ መቶ ያዛት ገና ሳትወጣ። ቢጨንቀኝ እኮ ነው አንቺ ሁሉ ነገር ታውቂያለሽ ብዬ ወደ አንቺ መምጣት። አሬ የለም አልነገረኝም። ብርሃን ግን ብርሃን አደራሽ ለእህትሽ ድረሽላት። እነሱ አውሬዎች ናቸው።